ጤና ይስጥልኝ የተከበራችሁና የተወደዳችሁ የኢትዮ ሚረር ቤተሰቦች፣ ይህ ኢትዮ ሚረር ነው። ኢትዮ ሚረርን ላይክ፣ ሰብስክራይብ እና ሼር በማድረግ የዘውትር ድጋፋችሁ እንዳይለየን እያልን የዛሬውን መረጃዎቻችንን እንደሚከተለው እናደርሳችኋለን። አብራችሁን ቆዩ። ከአዲስ አበባ ወደ ትግራይ ከተሞች የሚያደርጋቸውን በረራዎች በዛሬው ዕለት በድንገት ማቋረጡን ተከትሎ በባንኮች ውስጥ መጨናነቅ መፈጠሩን ዋዜማ ሰምታለች። አየር መንገዱ የዛሬ በረራዎችን ባልታሰበ ሁኔታ መሰረዙን የሚገልጽ የጽሑፍ መልእክት ለተሳፋሪዎች መላኩን ለማወቅ ተችሏል። ከቀናት በፊት የአማራና የትግራይ ክልሎች የሚገኙባቸው ጥያቄ በሚያነሱበት ጠለምት አካባቢ በመንግስት ወታደሮችና በትግራይ ኃይሎች መካከል ግጭት መቀስቀሱን የሚገልጹ መረጃዎች ከወጡ በኋላ ነው ጦርነቱ ተጀምሮ ሊሆን ይችላል በሚል ስጋት በብዙዎች ዘንድ ስጋት እንደፈጠረ ከመቀሌና ከአዲግራት ከተማ ነዋሪዎች አንደበት ተሰምቷል። በመቀሌ የኢትዮጵያ ንግድ ባንክ ቅርንጫፍ ዛሬ ጠዋት አንድ ሰው እስከ 3000 ብር ብቻ እንዲያወጣ ሲፈቀድ፣ አሁን ደግሞ ወደ አመሻሹ በቀን 2000 ብር ብቻ እንዲያወጣ ተፈቅዶ እንደነበር ተሰምቷል። ከረፋድ በኋላ ግን መጠኑ ወደ 1000 ብር ዝቅ እንደተደረገ ነዋሪዎች ተናግሯል። ዋዜማ ያነጋገራቸው ስማቸው እንዳይጠቀስ የጠየቁ በመቀሌ የንግድ ባንክ ኃላፊ የትግራይ ገንዘብ እጥረት በማጋጠሙ የሁሉንም ሰው ፍላጎት ለማሟላት አዳጋች ሆኖብናል ብለዋል። ወጋገን ባንክና ህብረት ባንክ እስከ እኩለ ቀን ድረስ ደንበኞቻቸውን 1000 እስከ 2000 ብር ድረስ ወጪ እንዲያደርጉ ብቻ ፈቅደው ነበር ተብሏል። ከዚሁ ጋር በተያያዘ የኢትዮጵያ አየር መንገድ መቀሌን ጨምሮ ወደ ትግራይ ከተሞች የሚያደርጋቸውን በረራዎች ዛሬ ያቋረጠው በመንግስት ወታደሮችና በትግራይ ኃይሎች መካከል ግጭት በመቀስቀሱ ምክንያት እንደሆነ ከደህንነትና ዲፕሎማቲክ ምንጮች መስማቱን ጠቅሶ የፈረንሳዩ ዜና ወኪል ዘገበ። ሰሞኑን የመንግስት ወታደሮች ከትግራይ ኃይሎች ጋር የአማራ ክልል ታጣቂዎች በሚቆጣጠሩባቸው ጠለምት አካባቢዎች ስለ መጋጨታቸው ዘገባዎች ወጥተው ነበር። የዜና ወኪሉ በሁለቱ ወገኖች መካከል ተካሄደ ስለተባለው ግጭት ከመከላከያ ሰራዊትና ከህወሓት አመራር ኃላፊዎች ማብራሪያ ጠይቆ ምላሽ እንዳላገኘ የዜና ወኪሉን ጠቅሶ ገልጿል። አየር መንገዱም የትግራይ በረራውን ለምን እንዳቋረጠ የዜና ወኪሉ ላቀረበለት ጥያቄ ምላሽ አልሰጠም ተብሏል። በአውሮፕላን በረራዎች መቋረጥ ዙሪያ አየር መንገዱም ሆነ የትግራይ ጊዜያዊ አስተዳደር ይህ ዘገባ እስከ ተጠናከረበት ሰዓት ድረስ በይፋ ያሉት ነገር የለም። የትግራዩ ጊዜያዊ አስተዳደር ፕሬዝዳንት የነበሩት አቶ ጌታቸው ረዳና የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪና የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት የነበሩት የህወሓት ውስጥ የሚገኙ የስልጣን ጥም ያለባቸው ግለሰቦች የትግራይን ግዛት ወደ ነበረበት በማስመለስና ተፈናቃዮችን ቀያቸው በመመለስ ሽፋን ትግራይን ወደ ሌላ ዙር ጦርነት ሊያስገቡ እንቅስቃሴ እያደረጉ ይገኛሉ በማለት ከሰሱ። ጌታቸው ሌላ ዙር ጦርነት ለመቀስቀስ ጥረት የሚያደርጉና የትግራይን ህዝብ ሰቆቃ በማራዘም ላይ የሚገኙ ግለሰቦች ተጠያቂ ሊሆኑ ይገባል በማለት በማህበራዊ ትስስር ገጻቸው ባሰፈሩት መልእክት ገልጿል። ጌታቸው አያይዘውም ተፈናቃዮችን ወደ ቀያቸው የመመለስ ሂደት አስተማማኝ ሰላምንና መተማመንን በማስፈን እና በውስጥና የውጭ ባለድርሻ አካላት ተሳትፎ ላይ የተመሰረተ እንዲሁም ለመልሶ ማቋቋም ከፍተኛ ገንዘብን የሚጠይቅ መሆኑን ገልጿል። የትግራይ የቀድሞ ተዋጊዎች በህወሓት ሰዎች የመስዋዕትነት ጥሪ ተታለው የሌላ ዙር ጦርነት መጠቀሚያ እንደማይሆኑም ጌታቸው ጥሪ አቅርበዋል።
በተያያዘ ዜናም የተፈጠረውን ውጥረት እንዲረግብና ወደ ሰላም እንዲያመራ ጊዜያዊ አስተዳደሩ የሚችለውን ሁሉ ያደርጋል ሲሉ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደ ተናገሩ። ፕሬዝዳንቱ ይህን ያሉት የክልሉ ኢንቨስትመንት ኮሚሽን ጥር 21 ቀን 2018 ዓ.ም ዛሬ ምሽት ባዘጋጀው አዲስ ሎጎ ምርቃት ስነ ስርዓት ላይ ተገኝተው ባሰሙት ንግግር ነው። በተያያዘ መሰረታዊ የንግድ ሸቀጦች ላይ ዋጋ ጭማሪ ለማድረግ አስቻይ ሁኔታዎች የለም ሲል የመቀሌ ከተማ አስተዳደር አሳስቧል። አስተዳደሩ ዛሬ ባወጣው መግለጫ ሸማቹ ተረጋግቶ እንዲገበያይ በማሳሰብ ተቀባይነት የሌለው የተጋነነ ዋጋ ጭማሪ የሚያደርጉ ስስታሞች ሲል የገለጻቸውን ነጋዴዎችና ደላላዎች አደብ እንዲገዙ አስጠንቅቋል። አስተዳደሩ ወቅታዊ ሁኔታዎችን ለግል ጥቅማቸው ለመዋል ማሰብ የተጋነነ የዋጋ ጭማሪ በሚያደርጉ ነጋዴዎች ላይ ሕጋዊ እርምጃና አስተማሪ እርምጃ እንደሚወስድ ዝተዋል። ለዛሬ ያዝንላችሁ ወቅታዊ መረጃዎች እነዚህን ይመስላሉ። በሚቀጥለው መረጃዎቻችን እስከምንገናኝ ድረስ ላይክ፣ ሰብስክራይብ እና ሼር እያደርጋችሁ የዘውትር ትብብራችሁ እንዳይለየን እያልን በዚሁ እንሰናበታለን። መልካም ጊዜ